الله የቁርአን አንቀጽ አወረደ። ወሚን الناس ከሰዎች መካከል አሉ አላህ من يشري ابتغاء مرضات الله يا الله ودتا ፍልገው ሲያበቁ ያላቸውን በሙሉ ለአላህ የሚሸጡ ሰዎች አሉ አላህ ልታብድ ነው ብለው እስከሚያስቡ ድረስ። ያን ጊዜና ያክስቷ ልጆች መካከል አንደኛው የነበረው ሰው መጣና እቺ ሴት እስክታብድ ነው የምትጠብቁት? ምንድነው እያደረጋችሁ ያላችሁት? በቃ ለኛም አትሆነንም ከዚህ በኋላ። እሷም ያው አመት ሙሉ አየናት ለውጥ የለም እንላካት እንዳሻቱ ባይሆን መንገር ላይ የሚበላት ነገርም ካለ ይብላት ለራሷ ትሄዳለች። ልጇን ሰጧት። ልጇን ይዟ የፈቀዱላት ቀን ቀጥታ ተነሳች። ከመካ መዲና 400 ኪሎ ሜትር እንኳን ለሴት ለወንድም ከባድ። ጉዞዋን ጀምራ የመዲና የመካ መውጫ ጋር የደረሰች ጊዜና አንድ ዑስማን ኢብኑ ጣልሃ የሚባል ምን በኒ አብዲዳር የሆነ ግለሰብ ያገኛታል። ያው ሙሰለማ ወዴት እየሄድሽ ነው? የአላህ መልእክተኛ ትእዛዝ ፈጽማለሁ ብዬ እየወጣሁ ባለቤቴን ፍለጋ። ኸይር አይ እንደዛ ከሆነማ አልተውሽም። ዑስማን ኢብኑ ጣልሃ በወቅቱ አልሰለም። አላሁ ሱብሓነሁ ወተዓላ ምን አዘጋጀላት? ወኪል አዘጋጀላት። ለአላህ ብላ ተሰደደች። አላህ መተኪያ ያደረገላት። ዑስማን ኢብኑ ጣልሃ ለ9 ቀናት ጉዞ እሷን እየተንከባከበ በመጓጓዣ ላይ አድርጓት፣ እርሱ በእግሩ እየተጓዘ እነሱ ሲተኙ እሱ ቆሞ እየጠበቀ። ያ ያልሰለመ ሰው በኒ ነጃር እስከምትደርስ ድረስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያክስት ልጆች መንደር ቁባ አለ፣ ቁባ ስንሄድ እናየዋለን። እዛ መንደር እስከምትደርስ ድረስ ጠበቃት። ሙሰለማ ከባሏ ተገናኘች። ሐቂቃ ምን አይነት ፍቅር ነው! ምን አይነት መዋደድ! ሁሉ ነገር እኮ ማብቂያ አለው አይደል? በቃኝ ትዕግስትም ልኬት አለው ይባልበታል። እንዲሁ ሌላ ሀያትም ልሞክር እንዲሁ ሌላ ነገር ልሞክርም ይባላል። ኸይር እንደዚህ ነበሩ ሰዎቹ። ሂዱ ከተባሉት ሰዎች መካከል አንደኛው ሱሀይብ ሩሚ ነው። ውጡ ሲባል መጀመሪያ ወጣለ። ሱሀይብ ሩሚ ከሩም ሲመጣ የሩም ሰው ነው። ከሩም ሲመጣ ወደ መካ እልም ያለ ድሃ ነበር። መናጢ ድሃ፣ ምንም የሌለው ቤት የሌለው ድሃ ነው። መካ መጥቶ ግን ሀብታም ሆኗል። የሩም ሰው ነው፣ የስልጣኔ ሰው ነው። ያውቃል እንዴት እንደሚነገርና እንዴት እንደሚሸጥ። መካ ገብቶ ሀብታም ሆኗል። የአላህ መልእክተኛ ተሰደዱ ብለው ሲያዙ እሰደዳለሁ ብሎ ወጣ። ያን ጊዜና የመካ ሹማምንቶች ያዙት። አተይተና ሱዑሉከ መናጢ ድሃ ሆነህ እኛ ዘንድ መጥተህ አሁን ሀብት ንብረት ካፈራ በኋላ ሰብስቤ እሄዳለሁ ልትል ነው? ሱሀይብ ሩሚ ምን እንዳለ ታውቃላችሁ? አሃ ሀብቴን በሙሉ በሰጣችሁ ትለቁኛላችሁ አላቸው። አሁን ለቃልና አላመኑ። ሁሉንም ሰጣቸው፣ ለቀቁት። አላህ የቁርአን አንቀጽ አወረደ። ወሚን الناس ከሰዎች መካከል አሉ አላህ من يشري ابتغاء مرضات الله يا الله ውደታ ፍልገው ሲያበቁ ያላቸውን በሙሉ ለአላህ የሚሸጡ ሰዎች አሉ አላህ። አላሁ ሱብሓነሁ ወተዓላ ለነሱ እጅግ በጣም አዛኝና ሩህሩህ ነው። ሙሉ ነገሩን ሰጣቸው። ሙሉ ነገሩን መናጢና አሉት። መናጢነቱን ይዞ ወደ አላህ ተሰደደ። አላህ ዋረደው፣ አከበረው። ለዘመናት ታሪኩን እንድናወራ አደረገ። ለአላህ ተብለው የተሰጡ የተዋሉ ውለታዎች ተከፋይ ናቸው። ለዘመናት ተከፋይ ናቸው። ሱሀይብ ሩሚ እንደዚህ ነበር የተሰደደ። እንዲህ ያሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች አንድ ሁለት ብለው መዲና ተመሙ። አቡበክር ልውጣ ይላቸዋል አላህ መልእክተኛ። ጠብቅ ይሉታል። ልውጣ ይላቸዋል። ጠብቅ ይሉታል። አንድ ቀን ሁሉም መውጣታቸው ሲረጋገጥ የአላህ መልእክተኛ አቡበክር ቤት መጡ። መቼ? ሰው በማይመጣበት ሰዓት፣ እጅግ ሐሩር በሆነችበት ሰዓት ከ5 ሰዓት ተኩል 6 ሰዓት በኋላ ታዩታላችሁ። ፀሐይዋ አይወጣም። በዚህ ገብታ በእግር ነው የምትወጣው። በተለይ በጣም ሐሩር የሆነባቸው ወራቶች አሉ። የሐጅ ወራት አሁን ብትመጡ የለም በቃ 55 ዲግሪ ሴንቲግሬድ ነው። ምንም አትቆምም።
ከ9 ሰዓት በፊት እወጣለሁ ካልክ ስትሮኩ እዛው ነው የሚደፋ። የአላህ መልእክተኛ በዛን ወቅት ላይ ተነስተው አቡበክር ዘንድ ሄዱ። አቡበክር ሲያያቸው ደነገጡ። የአላህ መልእክተኛ በዚህ ወቅት እጅግ ከባድ ጉዳይ ካልሆነ በስተቀር እኔ ዘንድ ሊያስመጣቸው የሚችል ነገር የለም ማለት። እናታችን አይሻ ቂሳውን ስታወራ ምን ትላለች? የአላህ መልእክተኛ ሲመጡ አቡበክር ከመደንገጥ የተነሳ የአላህ መልእክተኛ ምን ነው አላቸው። ከባድ ጉዳይ ያለ ማወራ አስወጣሉ። ማን አለ በቤት አስወጣሉ። አይ ሴት ልጆቼ ነው ያሉት። እስማና እናታችን አይሻ ነው ኸይረና ያ ሁሉንም ኢላ هذا الرجل የዚህን ሰው ግን አልከፈለም። እንድሰደድ አዞኛል አሉት። የዛን ጊዜና አቡበክር الصحبة يا رسول الله አላቸው ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ የጉዞ ጓደኝነት ለብቻዬም አልሄድም አብሬው ልውጣ አላቸው። ለከ الصحبة يا አቡበክር አሉት። የጠበቅከው ስለምን ሆነና ለዚህ አልነበረም አሉት። ከዚህ በላይ የሚያስገርመው ነገር አቡበክር ሲጠብቅ አልከረም። ዝም ብሎ ከምኞት አልጠበቀም። የአላህ መልእክተኛ ጋር እንደሚሄድ አምኖ ያዘጋጀው ነገር በጠቅላላ የሁለት ሰው መጓጓዣ ሲከራይ የሁለት ሰው የተከራየው። ከዛ ወዲያውኑ ለአላህ መልእክተኛ የአላህ መልእክተኛ ይሄው ሁለት መጓጓዣ ከአሚር ኢብኑ ፉሃይራ ተከራይቻለሁ። ሁለት መጓጓዣ አለ። አሚር ኢብኑ ፉሃይራ መንገድ አቋራጭ አድርጌ አስቀምጬዋለሁ። ልጅ አብዱላህ ደግሞ ጠዋት ዜና ያመጣልናል። ወንዱ ልጄ ሴቷ ልጅ አስማ ደግሞ በቀን ዜና ማነው በማታሱ ዜና ያመጣል። እሷ በቀን ዜና ታመጣልናለች። ይሄን አዘጋጅቻለሁ አላቸው። የአላህ መልእክተኛ ተደነቁ። እውነትን የሁሉንም ውለታ ከፍለናል አሉ የአላህ መልእክተኛ ሊሞቱ አቅራቢያ። የሁሉንም ኢላ هذا الرجل የዚህን ሰው ግን አልከፈለም። አቡበክር የአላህ መልእክተኛ የጉዞውን እቅድ ነገሩት። አቡበክር ተነስቶ ለመውጣት ተዘጋጅቷል። ሁሉም ነገር አዘጋጅቶ ጠበቃቸው። የአላህ መልእክተኛ ተመለሱና አሊ ብን አቢ ጣሊብን እንዲዘገይ ያደረጉት ከመውጣቱ በስተፊት ከባዱን መስዋዕትነት ቢከፍል ሌላ ሰው ማለት ነው። ይህን ጊዜና ቁረይሽ አብዛኞቹ የመካ ሰዎች መሰደዳቸውን አይታለችና የአላህ መልእክተኛ ለማጥቃት ሁነኛ ጊዜ አገኘች ማለት ነው። ይህን ጊዜና ተሰባስበው መወያየት ጀመሩ። የተወያዩ ሳለ አንድ ሽማግሌ የነጅድ ሰው ነኝ ያለ አንድ ሽማግሌ ስብሰባችሁን አይቼ ነው ልግባ አላቸው። ሲያዩት ሽማግሌ ነው እንደው ከጠቀመና አግባሉት። ማን ነበር? ሸይጣን ነበር። ያኔ በሚና ተራራ ላይ የመዲና ሰዎች መጥተው ቃል ሲጋቡ የሰማው ሸይጣን ነው። አሁን ተመልሶ መጣና ስብሰባው ላይ ገባ። ስብሰባው ላይ ገባና ውይይቱ መስማት ጀመረ። ውሳኔ ቁጥር 1 አለ። አንደኛው ተነስቶ ይሄን ሰውዬ የብረት አጥርን አዘጋጅ፣ አብዷል ብለን በብረት አጥር ውስጥ እናስቀምጠው፣ እዛው ያብድና በዛው ይሞታል። ይህን እናድርግ። ማይረባ ሐሳብ ነው አለሽ ማግኘት። አንተ እዚህ ታጥረዋለህ፣ ሰዎቹ ተሰደዋል፣ እዛ ተደራጅተው መጥተው መልሰው እኮ ማጥቃታቸው አይቀርም። ምንድነው የምታወራው አለ። ቀጠል። አንደኛው ተነሳ። አይ በቃ ያለው አማራጭ እናባረው ከሀገር፣ የሄደበት ይሄድ፣ እኛም ሰላም እናገኛለን፣ እርሱም የራሱ ጉዳይ አለ። ይሄም የማይረባ ሐሳብ ነው አለ። አታውቁም እንዴ የንግግሩን ጥፍጥና? አታውቁም እንዴ የሐሳቡን ምጥቀት? እናንተን እኮ አሳምኗችሁ ነበር እምቢ ብላችሁ እንጂ እዛ ሄዶ ለማሳመን ምን ይገደዋል? ብታባሩት እዛ አሳምኖ አደራጅቶ መጥቶ እንደገና ይዛቸዋል። አይሆንም። ያን ጊዜና አቡ ጀህል ተነሳ። በነገራችን ላይ የአላህ መልእክተኛ ናቸው አቡ ጀህል ነው ስሙ ያሉት።
እንጂ ስሙ እውነተኛ ስሙ አቡል ሐከም ነው። የጥበብ አባት ነው የሚባለው። እውነትም የጥበብ አባት ኃይለኛ ስትራቴጂስት ነው አቡ ጀህል ኃይለኛ። ተነሳና የምናደርገው እንደዚህ ነው አለ። ከእያንዳንዱ ጎሳ በኒ ሃሽም ስትቀር ወይም በኒ አብዲ መናፍ ስትቀር ከእያንዳንዱ ጎሳ የጎሳቸውን ምርጡን ወጣት እንመርጣለን። የመልክ የገንዘብ የጥበብ አቅም ያለውን ወጣት እንመርጣለን። ለሁሉም ለመረጥናቸው ወጣቶች ሰይፍ እንሰጣቸዋለን። ሁሉም በጋራ ይሄዱና በአንድነት በሙሐመድ ላይ ሰይፋቸውን ያሳርፋሉ። ደሙ በቀባይሎች በጎሳዎች መካከል ይበተናል። ስለዚህ ያን ጊዜና ብቻዋን መጥታ በኒ አብዲ መናፍ ወይም የበኒ ሃሽም ልጆች ሊዋጉን አይችሉም። ይህን ሁሉ ጎሳ ስለማይዋጉ ያኔ ቤዛ እንከፍላቸውና እንገላገላለን አለ። ምናቸው ነው ለነብዩ ሰለላሁ ዐለይሂ ወሰለም? አጎት እኮ